أن امرأة لالو جميلة كانت بمكة بدور زمن مكة وستانت قنجو ሴት ነበረች እንደው ሲበዛ ማለት ነው አላህ ለፍትና ይፈጠራት እሷ كان لها زوج አንድ ባል ነበራት ደዩስ ደነዝ ሆነ እሱንም መጠበቅ ክብሩን መጠበቅ ያቃተው شوف እንግዲህ ቆንጆ አላህ ሰጥቶት አላህን ፈርታ ለሱም ሆና መኖር ሲገባው فنظرت يوما الى وجهها في المرآة አንድ ቀን ራሷን በመስተዋት አየችና ተገረመች በቁንጅናዋ ሆነ ነበር አልহামዱሊላህ እንደው ይሄ ቀጣይ ያርግልኝ ማለት ነበርባት እና فقالت لزوجها اترى احد يرى هذا الوجه ولا يفتتن به አንተ እኮ ታድለሃል አለችው አሁን እኔን አይቶ እንደው እኔን የማይቀላውጥ እኔን የማይፈልግ ያለ ይመስልሃል አለችው አንተ እጅህ ላይ በሆነም አዎ አልহামዱሊላህ እንዳንቺ ያለ ቆንጆ ሰጥቶኛል አላህ ያቆይልኝ ማለት ነበረበት አዎ እናንቺን የማይከጅል የማይፈልግ ማን አለ አላት ታንድ ሰው በስተቀር አላ ፊትና እዛው ሰፈር እዛው መንደር እንደ ነብዩላህ ዩሱፍ የነበረ እንደ ጁረጅ ሲወራሽ የሚገርም እኮ እንደ ጁረጅን ታሪክ እንደው በጣም ናፍቃለሁ መቼ ነው የሚነግረኝ አንድ ቀን እንሪበታል አንድ ቀን በጣም ነው የሚገርመኝ ጁረጅ ታሪክ እና እንደ ጁረጅ ያለ ወጣት አለ ወንዶች እንግዲህ ወላሂ ቢላህ ያው አንዳንዱ ኢማን ሲጎድል ኢማን ሲቀንስ ምንም ኢማን ቢኖረው ያልሆነ ጥያቄ ጠይቃል ሴትዋ እሷ ደግሞ ኢማኗ ፉል የነበረ ሴት ራሷንም ብቻ ሳይሆን እሱም ታዲ ነው አለች ይገርማል ላ ኖ ትለዋለች ይሄ ትልቅ ነገር ነው አላህ እንዲህ ያሉት ነው እህቶች አላህ ያብዛቸው አንድ በል ሁለተኛ አንዳንዱ ተቻለ በጉልበት ካልቻለ በገንዘብ ማታል ይፈልጋል شوف ሴቶችን እንደዚህ የሚሸምት በገንዘብ በጥቅም ያታለል አለ እና እንዲህ ያሉ ወንዶች አሉ እና ይቺ ሴትዮ እንደዛ ስትለው ማን አለ አለች አንድ ወጣት አለ እሱ ግን ዙሪያሽ ማለታ አላህን ፈሪ እኔ ላይ ትሉ ሰብር አለችው እሱ እንኳን ብሎ ነው ማንንም አይማ ማን ይባላል አለችው ቃል ኡበይድ ኢብኑ ኡመይር አላት قالت فأذن لي አለችው ፍቀድልኝ فيه فلا افتننه ሄድና እንደው ለሄድና ላሳስተው እስቲ ለሞከረው ለፈትነው አለችው قال قد اذنت له على እንግዲህ ያለ ወንድ ያለ ደዩሳሉ